ሰላም እንዴት ናችሁ? ዛሬ በድጋሚ በሌላ ቪዲዮ መጥቻለሁ። ዛሬ ደግሞ የምናየው ሰሞኑን አነጋጋሪ የሆነውን ምርጥ የኢሜጅ ጀነሬተር የሆነው ናኖ ባናና ኤአይ ነው። ከዚህ በፊት ኢሜጅ ጀነሬት ለማድረግ የምንጠቀምባቸው የነበሩ ኤአይዎች አብዛኞቻቸው አማርኛ ፕሮምፕት አንደርስታንድ ያደርጉ አማርኛን አንደርስታንድ የሚያደርገው የነበረው ከዚህ በፊት ቻትጂፒቲ ነው። ቻትጂፒቲም እንግዲህ በቀን እስከ 3 ኢሜጅ ብቻ ነው ጀነሬት ሊያደርግልን የሚችለው። ናኖ ባናና ላይ ግን አንሊሚትድ የሆነ ኢሜጆችን ጀነሬት ያደርግልናል ማለት ነው። ፕላስ በአማርኛ የምንፈልገውን ፕሮምፕት ጽፈን ኢሜጆችን ጀነሬት ያደርግልናል ማለት ነው። ከዚህ ቀደም እንግዲህ ብዙ አይነት ኢሜጅ ጀነሬተሮችን አይተናል። ቢሆንም ግን የአሁኑ ናኖ ባናና ለየት የሚያደርገው ምንድነው? ኮንሲስተንት የሆኑ ኢሜጆችን ጀነሬት ያደርጋል። ፕላስ ከዚህ ቀደም እንደነበሩት ኢሜጅ ጀነሬተሮች ብዙ ገለጻ ሳያስፈልግ በትንሹ አንደርስታንድ ያደርገናል። which means ናቹራል ላንጉዌጅ በደንብ አንደርስታንድ ያደርጋል ማለት ነው። ስለዚህ በቀላል ፕሮምፕት የምንፈልገውን አይነት ኢሜጅ ጀነሬት ማድረግ እንችላለን። ኢሜጅ ጀነሬት ማድረግ ብቻ ሳይሆን የሰጠነውን ፎቶ ኤዲት ማድረግ ይችላል ማለት ነው። ከዛ በተጨማሪ ደግሞ የተለያዩ 2-3 ኢሜጆችን አንድ ላይ ብለንድ ማድረግ ይችላል ማለት ነው። እነዚህን ሁሉ ሲያደርግ ሃይ ኳሊቲ ባለው ሪያሊስቲክ የሆነ እና ደግሞ የምንፈልገውን ፕሮምፕት አንደርስታንድ አድርጎ የሚሰጠንን አይነት ኢሜጅ ጀነሬተር ነው ማለት ነው። ዛሬ የምናየው እንግዲህ በአማርኛ ቋንቋ የምንሰጠውን ፕሮምፕት ጀነሬት የሚያደርግልን ኢሜጆችን እናያለን። ናኖ ባናናን በብዙ ፕላትፎርሞችን አክሰስ ማድረግ እንችላለን። ዛሬ ኤአይ ስቱዲዮ ላይ ገብተን ነው ቀጥታ የምናየው። ስለዚህ ብራውዘራችንን እንከፍትና ኤአይ ስቱዲዮ ብለን ሰርች ስናደርግ ai studio.google.com የሚለው ላይ እንገባለን ማለት ነው። ከዛ ቀጥለን እዚህ ጋር እንደምታዩት ትራይ ናኖ ባናና ጀሚናይ 2.5 ኢሜጅ ጀነሬተር የሚላለን እሱን ክሊክ እናደርጋለን ማለት ነው። የመጀመሪያ ፕሮምፕት የሚሆነው እንግዲህ አንድ አፋር ግመሎቹን ይዞ በበረሃ ላይ እየሄደ ብዬ ፕሮምፕት ሰጥቼዋለሁ። እስኪ ጀነሬት የሚያደርግልኝ ነው ያለው ማለት ነው። እንግዲህ ኢሜጁን ጀነሬት አድርጎልናል። እንደምታዩት ጥርት ያለ ግመሎቹን ይዞ የሚሄድ ኢሜጅ ጀነሬት አድርጎልናል ማለት ነው። በጣም በቀላሉ ነው አንደርስታንድ ያደረገኝ። እስቲ ሁለተኛ ደግሞ ሌላ ፕሮምፕት እንስጠው። የጉራጌ እናት ጎጃቸው ላይ ቁጭ ብለው ብዬ ሰጥቼዋለሁ። የሰጠኝን ኢሜጅ እንደምታዩት አንዲት እናት የጉራጌ አይነት ባህላዊ ልብስ የሚመስል የለበሱ ናቸው። ነገር ግን የሰጠኝ ባክግራውንዱ ጎጃቸው ላይ ቁጭ ብለው ሳይሆን በረሃ ላይ ተቀምጠው ነው ማለት ነው። ናኖ ባናና ላይ ከዚህ በፊት የሰጠነው ፕሮምፕት ላይ የመቀላቀል አይነት ባህሪ ያለው። ስለዚህ እንደዚህ አይነት ነገር ሲያጋጥም የምናደርገው ምንድነው? እንደገና ሪሎድ እናደርገውና ፕሮምፕታችንን ድጋሜ እንሰጠዋለን ማለት ነው። ስለዚህ እንደገና የቅድሙን ፕሮምፕት ፔስት አድርጌልታለሁ። እንደምታዩት የተሻለ ኢሜጅ ጀነሬት አድርጎልኛል ማለት ነው። ሙሉ በሙሉ ባህላዊ ነው። የተሻለ ጀነሬት አድርጎልኛል ማለት ነው። ቀጥለን ደግሞ ሌላ ፕሮምፕት አንድ ወጣት መርካቶ ላይ ልብስ እየሸጠ ብዬ ሰጥቼዋለሁ። ያው በሚገርም ሁኔታ ሪያሊስቲክ የሆነ ኢሜጅ ሰጥቶኛል ማለት ነው። በሚገርም ሁኔታ ሪያሊስቲክ የሆነ ኢሜጅ ነው የሰጠኝ። ኦኬ ፕሮምፕት ሰጥተን ኢሜጅ ጀነሬት እንደሚያደርግ ይሄን ያህል ካየን እንግዲህ በቀጣይ ደግሞ እስቲ ኢሜጅ ሰጥተነው ራሳችንን አፕሎድ አድርገን ከዛ ኤዲት እንዲያደርግልን ደግሞ እንጠይቀዋለን ማለት ነው። ይሄንን ኢሜጅ አፕሎድ አድርጌለታለሁ። ከዛ በመቀጠል እንግዲህ ይሄንን ኢሜጅ ምንም ሳይቀየር ካፌ ላይ ቁጭ ብዬ ቡና እየጠጣው እንዲቀየርልኝ ጠይቄዋለሁ። በሰጠውት ፎቶ መሰረት ምንም ነገር ሳይቀየር እንግዲህ ካፌ ላይ ቁጭ አርጎ ቡና እየጠጣኝ ነው ማለት ነው።
ናኖ ባናና ላይ በጣም የተወደደለት ነገር አንዱ ምንድነው ኮንሲስተንሲ ነው። ከዚህ በፊት እንጠቀምባቸው የነበሩ ኤአይ ጀነሬተሮችን ስናይ የተለያየ ፕሮምፕት በሰጠናቸው ቁጥር የተለያዩ ሰዎችን ኢሜጅ ነበር ጀነሬት የሚያደርገው። አሁን ግን ያንኑ ኢሜጅ ኢንተርፌሱን እየቀያየርን መጠቀም እንችላለን ማለት ነው። አሁን ደግሞ ቀጥለን ሁለት ኢሜጆችን እንዴት አንድ ላይ ብለንድ እንደሚያደርግልን እናያለን ማለት ነው። ስለዚህ የቅድሙን ፎቶና አንድ የፈረስ ፎቶ ሰጥቻለሁ። ስለዚህ ፈረሱን ይዤ እየሄድኩ ፎቶውን ብለንድ እንዲያደርግልኝ ጠይቄዋለሁ። ከጎን ላይ እንደምታዩት አስፔክት ሬሾን መምረጥ ትችላላችሁ። እኔ ኢሜጅን ጀነሬት እንዲሆንልኝ የፈለኩት 16:9 ነው። እንደሚገርም ሁኔታ ሁለቱንም ፎቶዎችን በመቀላቀል የሚገርም አንድ ኢሜጅ ሰጥቶኛል ማለት ነው። ያው ብዙ ጊዜ እንደዚህ አይነት አሪፍ ፊቸሮች ያሏቸው ኤአይዎች ቶሎ ፍሪ አይቆዩም። ስለዚህ እንጠቀምበት እላችኋለሁ። ለዛሬ ይሄንን ይመስላል። ሐሳብ አስተያየታችሁን ኮሜንት ላይ ያሳውቁኝ። ከወደዳችሁት ላይክ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።